ፈተና በተቀመጠ ቁጥር ሁሉም ተማሪ የሚያማርረው አንድ ተመሳሳይ ነገር አለ። እሱም ምንድነው? በደንብ አጥንቼ ነበር፣ ለምን ሰዓቱ አጠረኝ የምለው ነው። የሚያስፈራ እውነታ ምን እንደሆነ ታውቃለህ? አብዛኞቹ ተማሪዎች ፈተና የሚወድቁት ጥያቄዎቹን ስላላወቁ አይደለም፣ ከመመለሳቸው በፊት ሰዓቱ ቀድሟቸው ስለሚሮጥ እንጂ። በዛሬው ቪዲዮ በፈተና ሰዓት ላይ እንዴት ሙሉ ቁጥጥር እንደምትረከብ አሳያለሁ። የምትደናገጥ፣ ከመጠን በላይ የምታስብ ወይም ሁል ጊዜ ፈተና ሰዓት የሚያጥር ሰው ብትሆን እንኳን ይህ ዘዴ ይቀይራል። ፈተና ማለት እውቀትህን ብቻ መመዘኛ አይደለም፣ በፍጥነትህ፣ በትኩረትህና በጭንቀት ውስጥ ሆነ ውሳኔ የመስጠት ብቃትን ጭምር ነው። በዚህ ቪዲዮ ውስጥ የማሳያችሁ የነቁና ጎበዝ ተማሪዎች የፈተና ሰዓታቸውን እንዴት እንደሚከፋፍሉና ትልልቅ የሰዓት ማባከኛ ስህተቶችና መፍትሄዎቻቸውንና ልዩ ዘዴዎችን አሳያችኋለሁ። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። አንደኛ the 3 step time division method ይባላል። ይህ ስልት በጣም ቀላል ቢሆንም ውጤቱ ግን እጅግ አስገራሚ ነው። አንደኛው ስቴፕ ምን መሰላችሁ? ለአንድ ጥያቄ የሚገባውን ሰዓት ማስላት ነው። ለምሳሌ ፈተና 2 ሰዓት የሚፈጅ ከሆነና 4 ክፍሎች ካሉት ለእያንዳንዱ ክፍል በግምት ስንት ደቂቃ መስጠት እንዳለብህ አስቀድመ ማወቅ አለብህ። አብዛኛው ተማሪ ይህንን መቼም አያስብም። እርሳሱን ይዞ ዝም ብሎ መጻፍ ይጀምራል። ይህ ትልቅ ስህተት ነው። ፈተናውን መጻፍ ከመጀመርህ በፊት ለ1-2 ደቂቃ ያህል ጥያቄዎችን በሙሉ አይን ቃኛቸው። ከዛም ራስን ጠይቅ። የትኞቹ ክፍሎች ናቸው ከፍተኛ ማርክ ያላቸው? የትኞቹ ጥያቄዎች ናቸው ረጅም ሰዓት የሚወስዱትና የትኞቹ ናቸው በቀላሉ ማርክ የሚያስገኙልኝ ብለህ በአይን ቃኛቸው። ይህ 2 ደቂቃ ብቻ ይወስዳል፣ ነገር ግን በኋላ ላይ ከሚመጣ ትልቅ ውድቀት ይታደጋል። ሁለተኛው ስቴፕ በቀላሉ ጥያቄ መጀመር ነው። ይህ ነጥብ ብዙዎችን ያስገርማል። ሰዎች የሚያስቡት ጎበዝ ተማሪዎች የሚጀምሩት ከከባዱ ጥያቄ ነው ብለው ነው፣ ግን ተሳስተዋል። ብልጥ ተማሪዎች መጀመሪያ ሞመንተም ይፈጥራሉ። ቀለል ያሉ ጥያቄዎችን መመለስ ሲጀምር በራስ የመተማመን ስሜት ይጨምራል። ልክ የአካል ብቃት እንቅስቃሴ ከመጀመሪ በፊት ዋርም አፕ እንደ መስራት ማለት ነው። በተቃራኒው ከከባዱ ጥያቄ የሚጀምሩ ተማሪዎች ገና በማለዳው ይደናገጣሉ። ጉልበታቸውን ጨርሶ ለቀሪው ፈተና አቅም ያጣል። ስለዚህ አንድ ጥያቄ ግራ ካጋባ እዛ ላይ አትቀመጥ፣ እለፈው፣ በኋላ ትመለስበታለህ። ይቺ አንድ ውሳኔ ብቻ መላው የፈተና ውጤትህን ልታድን ትችላለች። ሶስተኛው ስቴፕ የድንገተኛ አደጋ ሰዓት ማስቀረት። ይህ ማንም የማይናገረው ትልቁ ምስጢር ነው። ሁል ጊዜም ቢሆን በመጨረሻ ላይ ከ10 እስከ 15 ደቂቃ አስቀርፍ። ለምን ካልከኝ ፈተና ላይ የማይጠበቅ ነገር ሊያጋጥም ይችላል። ያሳለፍከው ገጽ ሊኖር ይችላል። እመነኝ፣ እነዚህ የመጨረሻ ደቂቃዎች ውጤትን ክፉኛ ከመውደቅ ልታደጉ ይችላሉ። አንዳንዶቹ ተማሪዎች ከፍተኛ ማርክ የሚያጡት የጻፉትን መልስ መልሰው ለማየት ጊዜ ስላጡ ብቻ ነው። አንተ ግን በእንደዚህ አይነት ስህተት መውደቅ የለብህም። ሁለተኛው ደግሞ ቼክ ፖይንት ስትራቴጂ ነው። ይህ ከፍተኛ ውጤት የሚያመጡ ተማሪዎች የሚጠቀሙበት ስልት ነው። በፈተና መሃል ትናንሽ የጊዜ መገምገሚያ ነጥቦችን ፍጠር። ለምሳሌ ፈተና 2 ሰዓት ከሆነ የመጀመሪያው 30 ደቂቃ ሲሞላ ክፍል 1 መጠናቀቅ አለበት። 1 ሰዓት ሲሆን ግማሹ ፈተና አልቆ መገኘት አለበት። 1 ሰዓት ከ45 ደቂቃ ሲሆን የመጨረሻዎቹ መልሶች አልቀው ማረም መጀመር አለብን። እነዚህ ቼክ ፖይንቶች በየሰከንዱ ሰዓት እያዩ ከመጨነቅ ያድንዋል። በተመሳሳይ ሰዓት የት ላይ እንዳለ እንድታውቅ ያደርገዋል። ምክንያቱም በየ20 ሰከንዱ ሰዓት ማየት ራሱ ሌላ ጭንቀት ይፈጥራል። ስለዚህ ሰዓቱን ተቆጣጠረው እንጂ ሰዓቱ እንዲቆጣጠር አትፍቀድ። ሰዓት እያለቀብህ ከሆነ ምን ማድረግ አለብኝ ብለህ ልታስብ ትችላለህ። አሁን ይህንን ሁኔታ በህልና ሳለው። 15 ደቂቃ ብቻ ነው የቀረ። ገና ያልመለስካቸው ብዙ ጥያቄዎች አሉ። አብዛኛው ተማሪ እዚህ ጋር ተስፋ ይቆርጣል። ነገር ግን ብልጥ ተማሪዎች እዚህ ጋር ነው ተአምር የሚሰሩት። በዚህ ሰዓት ማድረግ ያለብህ ፍጹም መልስ ለመጻፍ መሞከርህን አቁም። አጫጭር ጥያቄዎችን በፍጥነት መልስ። በቀላሉ የሚገኙ ማርኮችን ሰብስብ። ከባዶ ገጽ ይልቅ ዋና ዋና ነጥቦች ያሉበት በግማሽ የተጻፈ መልስ የተሻለ ማርክ ያስገኝልሃል። በአጠቃላይ ፈተና ማለት ያጠናኸውን ማውጣት ብቻ አይደለም። ፈተና ማለት ምን ያህል እንደምትረጋጋ፣ በጫና ውስጥ ሆነ ምን ያህል በብላት እንደምታስብና ጭንቀት ስመጣ ሰዓትን እንዴት እንደምትመራ መፈተኛም ጭምር ነው። በፈተና የሚሳካላቸው ተማሪዎች ሁል ጊዜ በክፍል ውስጥ ካሉት ሁሉ ጎበዞች ላይሆኑ ይችላሉ። አንዳንዴ ሰዓታቸውን
በአግባቡ የተጠቀሙና የተደራጁ ተማሪዎች ናቸው። ስለዚህ በሚቀጥለው ጊዜ ወደ ፈተና አዳራሽ ስትገባ ይህንን አስታውስ። ከሰዓት ጋር አትጣላ፣ ሰዓቱን ተጠቀምበት። ይህ ቪዲዮ ከጠቀመ ለተማሪዎች የሚሆኑ ጠቃሚ የጥናት ዘዴዎችና የፈተና ስልቶችን ለማግኘት ቻናሉን ሰብስክራይብ አድርግ። እናም አንተ በፈተና ወቅት ትልቁ ችግር የትኛው ነው? በኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ